بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الصادق الأمين وعلى آله وصحبه أجمعين ومن اهتدى بسنته إلى يوم الدين وسلم تسليما كثيرا. أما بعد، أيها الإخوة الإيمان والإسلام، أحييكم بتحية أهل الجنة دار السلام وأقول لكم السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞቼ፣ በዛሬው ርዕሳችን ላይ የምናየው ስለ የቲሞችን መንከባከብ፣ የቲሞችን መኻደም፣ ከየቲሞች ጋር ያለን ግንኙነት ጠንካራ እንዲሆን ቁርአን፣ ሐዲስ ምን ነግሮናል የሚለውን በአጭሩ ለማየት እንሞክራለን። አላህ ስብሓንሁ ወተዓላ የቲም የሆነን ሰው በመጀመሪያ ደረጃ የቲም ማለት ምን ማለት ነው የሚለውን እናያለን። የቲም ማለት አባት የሌለው ማለት ነው። አባት ሳይበላ የሚያበላው፣ ሳይጠጣ የሚያጠጣው፣ ሳይለብስ የሚያለብሰው፣ ለራሱ ፍላጎት ቀንሶ ለልጁ የሚያስብለትን አላህ ወደ አኼራ ወደ ቀብር ዱንያ ዓለም ላይ ተመልሶ የማይመጣበት ቦታ ነጥሎ ሲወስደው ይህ የቲምን ልጅ ለማን ነው የተወው የሚለውን ሕክማ እናያለን። የሚገርመው የቲም ሆኖ ማደግ ሆድ ይብሳል። የቲም ሆኖ መማር ሆድ ይብሳል። የቲም ሆኖ ማሳለፍ ውስጥ ያቃጥላል። ይህንን ነገር አላህ ስላወቀ ቅድም ሳይበላ የሚያበላው፣ ሳይጠጣ የሚያጠጣው፣ ሳይለብስ የሚያለብሰውን አባቱን ዞር ሲያደርግ ሐቁ በአንድ አባት ላይ የነበረውን ሐቅ ማንን ተክቶልስ ነው አላህ ዞር ያደረገው ከተባለ ቁርአን ስንከፍት ምን ይላል? የስአሉነከ አኒል የታማ ቁል ኢስላሙ ለሁም ኸይር፣ ስለ የቲሞች ይጠይቁሃል ለነሱ መልካም ሁኗቸው ብሎ አላህ ለመላው ለዓለም ህዝብ ለወላጅ ያጡ ሰዎች ግዴታ አለበት። የዓለም ህዝብ አጠቃላይ ግዴታውን አላህ አስቀምጧል። አላህ ስለ የቲሞች መንከባከብ በዚህ በኩል አጅር ሲናገር፣ የቲሞችን ደግሞ መገልመጥ በዚህ በኩል ቅጣት ይናገራል። ስለ መብታቸውም ያስቀምጣል። እንዲሁም ስለ የቲም ሐቅ ነገር ላይ ሲነገረን ምንድነው የሚለን? ኢነለዚነ ያእኩሉነ አምዋል የታማ ዙልመን፣ እነዚያ የየቲሞችን ገንዘብ እንደው በግፍ የሚወስዱ አባቱ አያይም ዘመዱ አያይበትም ብሎ የሚቀማው ሰው ያእኩሉነ ፊ ቡጡንህም ናር፣ በሆዳቸው ስር እሳትን ነው የሚበሉት ይላል። ሰው ልጅ እሳት እስኪ አስቡት። እሳት ቀላል አይደለም። እሳት እንኳን እሳት መቅመስ መብላት ቀርቶ እሳት አካባቢ ላይ ሞቅ ያለ ድስት ስንነካው ያቃጥላል። ወይም ደግሞ እንደ እሳቱ ግለት ርቀት በጣም የሚግልና የሚቃጠል ከሆነ አካባቢ መቅረብ ያስፈራል። ወላፈሩ ይስባል። አንዳንድ አቦ ቤት አንዳንድ አካባቢ አይተን ሊሆን ይችላል። ወይ ድንጋይ ሲቃጠል አይተን ሊሆን ይችላል። እንዴት ይሆናል የአኼራውን እሳት? የአኼራን እሳት የሚበላ ሰው ነው ብሎ አላህ ስለ መብታቸው አስቀመጠ። የቲምን ሐቅ መንከባከቡ አጅር እንዳለው ሁሉ የእነሱን ሐቅ መንካት ደግሞ በሆዳቸው ስር እሳት እንደሚበላ ሰው ነው ብሎ አላህ አስቀምጧል። የቲምን የሚንከባከብ ሰው ትልቅ ፈድል ነው ያለው። የቲምን የሚንከባከብ ሰው ትልቅ አጅር ነው ያለው። ምክንያቱም አላህ ስብሓንሁ ወተዓላ የቲምን የሚንከባከብ ሰው ይወደዋል። በቃላት ሲናገር እንደ የቲሞችን አትገልምጣቸው ይላል። እንደ የቲሞችን እንዳትገለምጣቸው፣ ለየቲሞች በደንብ መልካም ዋሉላቸው ብሎ ሲናገር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የቲም ሆነው ስላደጉ፣ በየቲም ላይ ስላሳለፉ፣ የየቲምን ህይወት ስላወቁት፣ የየቲም ነገር በጣም አንገብጋቢ ስለሆነ ምን አሉ? አነ ወካፊሉ ልየቲሚ ከሃተይኒ ፊል ጀና፣ እኔና የቲምን የሚንከባከብ ሰው ጀነት ላይ ጎረቤት ነን ብለው እጃቸውን አመላከቱ። የጣትና የጣት አይለይም፣ እንደዚህ ጎረቤት ነን ይላሉ። የት? ጀነት። ማን ያለው? ረሱል ሰለላሁ ዐለይሂ ወሰለም። የቲም የሚንከባከብ ሰው ጀነት ላይ ከነቢዩ ጎረቤት ነው። ዛሬ ሰው ልጅ ሀብት ካለው በጣም ጥሩ አካባቢ
ሲኩሪቲ ያለው ማብራት የማይሄድበት ጥበቃ ያለ አካባቢ ይፈልጋል። ነገ የውመል ቂያማ ቀን ከነብዩ ጎረቤት የምንሆንበትን ቪዛ የምናስመታው የቲሞችን ስንኻድም ብቻ ነው። አነ ወካፊል የቲም እኔና የቲምን የሚንከባከብ ሰው የቲምን የሚያሳድግ ሰው ከአተይኒ ፊል ጀና በጀነት ላይ ጎረቤት ነን አሉ። ጀነት የሚገባን ወንድሞቼ ዱንያ ሲገባን ነው። ዱንያ ዑለማዎች በሶስት ከፍለዋታል። አንደኛው አወሉሃ ቡካ የመጀመሪያው ለቅሶ ነው። ማንኛውም ሰው ከእናቱ ስር ሲወለድ ሲወጣ እያለቀሰ ነው የወጣው። ሁለተኛው ወአውሰጡሃ አና መካከለኛው እኔ ነው። አሽቅድድም ነው። መልክ ያለው እኔ ይላል፣ ገንዘብ ያለው እኔ ይላል፣ ብር ያለው ይላል። ወአኺሩሃ ፈና ዱንያ መጨረሻዋ መጥፋት ነው። 1000 ዓመት ብንቀመጥ ጣፋጭ ብንበላ ጥሩ ብንለብስ ጥሩ ነገር ብናይ መጥፋት ነው። ጀነት ግን አወሉሃ ረሕማ የመጀመሪያው ረሕመት ነው። ወአውሰጡሃ የጀነት የመካከለኛው ህይወት ርድዋን ነው፣ የአላህ ውዴታ ነው። ወአኺሩሃ መጨረሻው ደግሞ ጀነት መጨረሻ የለውም። በቃ ዝንተ ዓለም የሚኖርበት አገር የምንቀመጠው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጎረቤት የሚያደርገን የቲሞችን ወላጃቸውን ያጡ ሰዎችን የሚንከባከብ ሰው ጀነት ላይ ከኔ ጋር ነው ብለዋል። የቲምን መንከባከብ የቀልብ ቆሻሻ ይጠርጋል። አንድ ቀን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ያ ረሱላላህ አላቸው። ሰሓባው ቀልቤ ደረቀ አላቸው። ሲቆም ብለን እናስብ። ቀልብ መድረቅ ዛሬ እኛ ወንጀል መስራት ማዕሲያ መዳፈር ነው በእኛ ደረጃ። ሰሓባው ግን ይህ አይደለም። ቁርአን እቀራዋለሁኝ፣ ሰላት ሰግዳለሁኝ፣ ውስጤ አልሳበኝም ወይንም ውስጤ አልተነካም የሚል ነገር ነው ይዞ የመጣው አጀንዳው። ከዛ ምን አሉት ነቢ ሰለላሁ ዐለይሂ ወሰለም? ሂድና ስገድ፣ ሂድና ጾም ጋር አሉትም። ሂድና የቲሞችን ጭንቅላታቸውን ዳብስ፣ እንደዚሁም ደግሞ አብላቸው ምግብ አሉት። እነሱን መዳበስና ጭንቅላታቸውን መዳበስና ምግብ ማብላት ሱብሃንአላህ የልብ በሽታህን ጥርግ አድርጎ ያወጣል። በተመክሮ ደረጃ አብረን በየቲሞች ጉዳይ እየሰራው ነው ያለሁት። አደራችሁን የምትሰሙ ሰዎች ዱዓ እንድታደርጉ ነው ዋና የምመኘው። ምክንያቱም ወላሂ የቲሞችን ስታለብሳቸው ስታበላቸው ውስጣቸው የሚደርሱትን ደስታ ውስጥህን ይነካዋል። የቲሞችን እንኻድም። የቲሞችን የሚኻድም ሰው ዱንያ አኺራው ያምራል። አደራ ወንድሞቼ ሞት ሳይመጣ የቲሞችን እንኻድም። ለዚህ ነው አላህ ስብሓንሁ ወተዓላ ምን ይላል? ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ ወመን የፍዓል ዛሊክ ፈኡላይከ ሁሙል ኻሲሩን ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን የእትየ አሐደኩሙል መውት። ወአንፊቁ ስጡ አለ አላህ። ሚማ ረዘቅናኩም አይ ሚማ አዕጠይናኩም። የሚገርመው አላህ እኮ እኔ በሰጠዋችሁ ገንዘብ ስጡ ነው ያለው። የአላህ ገንዘብ ነው፣ ያንተ አይደለም፣ የኔም አይደለም፣ የማንም አይደለም። በእኔ ገንዘብ ስጡ ነው አላህ ያለው። ሱብሓነላህ። እኛ እኮ ዛሬ እየተከራከርን ያለ ነው እኮ የኔ ነው እያለ ነው። አላህ ደግሞ በእኔ ገንዘብ ስጡ ነው የሚለው። አላህ እኔ በሰጠዋችሁ ስጡ። ወአንፊቁ ሚማ ረዘቅናኩም እስከ መቼ? ሚን ቀብል አን የእትየ አሐደኩሙል መውት። ሞት ከመምጣቱ በፊት ሞት ሲመጣ ምን ይላል የሰው ልጅ? ፈየቁለ ረቢ ጌታዬ ሆይ ይላል፣ ለውላ አኸርተኒ ትንሽ ብታቆይ ኖሮ ለአሰደቀ ወአኩን ሚነ ሳሊሒን ሰደቃ አደርግ ነበር እንደዚሁም ሐጅ አደርግ ነበር ብሎ ይመኛል። ሰዓቱ ከመጣ ደቂቃ እልፍ ደቂቃ ጭምር የለም። በቃ ካለ አላህ ስብሓነሁ ወተዓላ በቃ ነው፣ ነቀነው። ከሞቀ ቤት፣ ከጥሩ ምንጣፍ፣ ከጥሩ ህይወት፣ ከጥሩ ምግብ፣ ከጥሩ ሚስት፣ ከጥሩ ደስታ፣ ከጥሩ ስልጣን ግንጥል አድርጎ ወደ መቃብር የሚያስተኛን ሞት ነው። ሞት ከመምጣቱ በፊት መልካም ሥራ እንስራ፣ ለአይታሞች እንርዳ፣ ችግረኞችን እንጠግናቸው፣ አብሽሩ አይዟችሁ እንበል። ወንድሙን የረዳ ሰው ወንድሙን በረዳ ቁጥር አላህ ስብሓነሁ ወተዓላ ከሱ ጋር አይነጠልም። ምክንያቱም የመጨረሻ የምናገረው ነገ የቂያማ ቀን አላህ ክስ ያቀርባል። ተርቤ ነበር አላበላኸኝም፣ ተጠምቼ ነበር አላጠጣኸኝም፣ ታርዤ ነበር አላለበስከኝም ብሎ ሲጠይቅ አላህ አንተ ጌታ እንዴት ትራባለህ? እንዴት ትጠማለህ? እንዴት ስትያማህ? ሲል ጊዜ ላ አከሌ ታሞ ነበርና እሱን ሄደ ብትጠይቀው እኔን እዛ ታገኘኛለህ። አከሌ ተርቦ ነበርና እሱን ብታበላው እኔን ነው እዛ የምታገኘኝ። ሱብሃንአላህ። እንደዚሁም ደግሞ ተጠምቶ ነበርና ብታጠጣው ታገኛለህ። አላህን ለማግኘት 20 ቢሊዮን ብር ከፍለ መንኮራኮር ላይ መዘል ሳይሆን
እዚሁ ምስኪኖችና ደካማዎች ጋር አካባቢዎች ጋር ስትሄድ አላህን እናገኛለን። ምስኪኖችና የቲሞችን የምንኻድም አላህ ያድርገን። ነገ የውመል ቂያማ ቀን ከነብዩ ሰለላሁ ዐለይሂ ወሰለም ጎረቤት አላህ ያድርገን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።